ሄርሜላን ያው አውቃለሁ ከዚህ በፊት ብዙ ነገር እሷ ብዙ አይነት መስዋዕትነት እንደከፈልኩኝ አንተም ታውቃለህና ሄርሜላን በጣም ነው የማፈቅራት፣ በጣም ነው የምወዳት። አሁን ላይ ከሷ ጋር የሆነ ነገሮችን ብታስተምረኝ ብዙ ነገር ነግሬያለሁ። አሁን እንግዲህ ድጋሚ ለአንተ መናገር ልፋት ነው እና የሚሆነው ያው ብዙ ነገር ነግሬያለሁ ከዚህ በፊት። ብቻ እኔ በጣም ነው የምወዳት። ሄርሜላን የሚወድ ሄርሜላን የሚያከብር ሄርሜላ ጋር ብዙ ላይፎችን ማስቀጠል የሚፈልግ ልጆችንም ቢሆን ወልዶ ከብዶ አርጅቶ ከሷ ጋር መኖር የሚፈልግ ሰው ስለመጣ ያንን ሰው ከሷ ጋር ገናኝቼ ሄርሜላና እሱ ይጠናኑ ምን የሚያደርጉ ብቻ ግን ህይወታቸው ወደፊት እንዲቀጥል መኖር እንዲችሉ ነገራቶችን እኔ እንደ ክፉ ሰው ሆኜ ነገሮችን ብሎክ ማድረግ ስለማልፈልግ ግን ተነጋግረው መሄድ ያለባቸውን ነገር እንዲሄዱ ላደርግ ነው። ዋናው ነገር የአብርሃም ጠንክሮ ሴቶችን ማደን ነው። ዋናው ነገር እሱ ነው። ቁም ነገሩን ብሩታ ላይ ያ ነገር ሲደረግባት አንድም ትንፍሽ ያላላችሁ ሰዎች ዛሬ ሄርሜላ ላይ ያ ነገር ሲደረግባት እንዴት እየዬ አምቧጓሮ እልቅሻ ምናምን I never listen you I never ever listen you ነው ፈጣሪ ልኮላት ነው እስከዛሬ የተሰቃየችበት ለለፋችበት ነገር ፈጣሪ ላከላት ነውና ከዚህ በላይ ይገባታል። የለፋች የጣረች የጋረች ህይወቷን አውሮፓ ምን ብዙ ነገር የለፋች ልጅ ናትና ከዚህ በላይ ይገባታል። ግን ወንድሟን ደግሞ ብሎክ እንዳያደርጋት ይሄ ነገር ስጋቴ ነው። እነኛ ነገሮችን የሚጫወቱላት ደግሞ ሩታና ሄርሜላ ዋናውን ነገር የሚጫወቱለት ሲመጣ እሺ ብለው ይቀበሉታል። ሲሄድ እየየ ይላሉ። ሲመጣ ብለው ይቀበሉታል። ሲሄድ እየየ ይላሉ። ሰላም የኔ ቤተሰቦች እንዴት ናችሁልን? ሁሉ ሰላም፣ ሁሉ መልካም አለን። ፈጣሪ የተመሰገነ ይሁን። ሁላችንም ደህና ነን። እንዴት ናችሁልኝ? አለው። ዛሬ እንግዲህ የሚገርማችሁ ነገር ትልቅ ነገር ነው ይዤ የመጣሁት። ትልቅ ዜና፣ ትልቅ ብስራት፣ በተለይ ለሄርሜላ አፍቃሪዎች፣ ለሄርሜላ ወዳጆች፣ ለሄርሜላ ቤተሰቦች እንኳን ደስ አላችሁ። ይሄ ነገር ከአብርሃም ውጪ ሁሉን የሚያስደስት ነገር ነው። በተለይ ሄርሜላና የሄርሜላ ቤተሰቦችን ጓደኛ ዘመዶችን በጣም የሚያስደስት ነገር ነው። በጣም እኔ ማለት አንድ ሴት ልጅ በዚህ ልክ ስትገላታ በዚህ ልክ ስትጎዳ ምናምን ማየት ትንሽ ስለሚደብረኝም ከዛ በተጨማሪ ደግሞ እህቶችም ስላሉኝ በእህቶቼ ላይ እንዲደርሱ ማልፈልገውን ነገር በሰው ላይ እየደረሰ ስለተመለከትኩኝ ለዛም አስመልክቶ ዛሬ በአዲስ ነገር መጥቼላችኋለሁ ቤተሰቦቼ። እውነት ለመናገር እንግዲህ በዚህ ልክ ሰው ሳክሪፋይ ይከፍላል ብዬ አስቤ አላቅም። እንደኔ አሶፍሚ I have never seen like this before, you know that. So ምን እንዳልኳችሁ ታውቃላችሁ ቤተሰቦች፣ እንደዚህ ሰው በዚህ ያክል ሳክሪፋይስ ሲከፍል ተመልክቼ አላቅም። ሄርሜላ በጣም ሳክሪፋይ ከፍላለች። ግን አሁን ደግሞ ወደኔ የመጣው ሰው ለሄርሜላ እሷ ለአብርሃም ከከፈለችው መስዋዕትነት በላይ እከፍላለሁ ያለ ሰው ሄርሜላን አፍቅሮ መጥቷል። እንኳን ደስ አላችሁ ቤተሰቦቼ። ብዙዎቻችሁ ያው እንግዲህ ከሄርሜላ ሰው አታ ነው ወይ ሄርሜላ እንደዚህ ሆና ነው ሄርሜላ እንደዚህ ሆና ነው ስትሉ የነበራችሁ በሙሉ ዛሬ እንኳን ደስ አላችሁ። ደስ የምትሰኙበት ዜና ተገኝቷል። ምንድነው ይሄ? ሄርሜላ ከዚህ በፊት እንግዲህ ብዙ ነገሮችን ሳክሪፋይ ብዙ ነገሮችን ስታደርግ ብዙ ከፍታም ዝቅታም ብዙ መንገላቶችን ስታደርግ ተመልክታችኋታል ብዬ አስባለሁ። ዛሬ እኔ ከሄርሜላ ጎን ቆሜ ሳይሆን አንድ ሄርሜላን አፍቅሬያታለሁ፣ አንድ ሄርሜላ ተጎድታብኝ ከሷ ጋር መሆን እፈልጋለሁ ያለን ሰው ከሷ ጋር ላገናኝ ነው ዛሬ መጣሁት እና በዚህ ደግሞ ብዙ ሰዎች እንደምትደሰቱበት 100% I'm sure ምንድነው እስከዛሬ ድረስ ብዙ መንገላታቶችን ብዙ ነገራቶችን ሾፋቸዋል። ከዚህ በኋላ ግን ያ ነገር ይደገማልን ብዬ አላስብም። ምክንያቱም በጣም ብዙ መልካም ነገሮች በጣም ብዙ ጸዴ ነገሮች ለሷ ፊት ለፊቷ ላይ አሁን ልክ አሁን ለምሳሌ ማዕድ ቀርቦላችሁ ያንን ማዕድን አልቀበልም እንደማለት ያህል ነው የምመለከተው። አሁን የመጣላትን ሲሳይ አሁን የመጣላትን ነገር አክሰፕት አላደርግም ማለት በእኔ እንጃ። እስከዛሬ ብዙ ላይፏ ላይ ብዙ ውሳኔዎችን ወስናለች። ይሄ ውሳኔ ግን በጣም the most በጣም ትልቅ ውሳኔ እንደሚሆን it's a big decision. It's a big decision, you know. በጣም ትልቅ ዲሲዥን ዲሳይድ የምታደርግበት ጊዜ ነው ብዬ አስባለሁ። እና ደግሞ ያው ከዚህ በፊት አብርሃም ብዙ ነገሮችን ሲቀያየር ብዙ ሴታቶችን ሲቀያየር ብዙ ንስቶችን ሲቀያየር ምንም ስሜት ያልተሰማችሁ ሰዎች ዛሬ ሄርሜላ ላይ ሲቀየር
ብዙ 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 ንግግሮችን እየተናገራችሁ ያላችሁ ሰዎች አላችሁ። ያ ነገር ደግሞ ይገባችኋል፣ ይገባችኋል። ምክንያቱም ሩታ ላይ ያ ነገር ሲደረግባት አንድም ትንፍሽ ያላላችሁ ሰዎች ዛሬ ሄርሜላ ላይ ያ ነገር ሲደረግባት እንዴት እየዬ አምቧጓሮ ልቅሻ ምናምን I never listen you. I never ever listen you. So ከዚህ በፊት ብዙ ነገራቶችን ያለፈች ልጅ እኔ ብዙ ነገራቶችን እንትን ልል አይደለም። ገብቷችኋል? ብዙ ሳክሪፋይሶችን፣ ብዙ መስዋዕትነቶችን፣ ብዙ አስባለሁ አገናዝባለሁ ብሎ የሚል ሰው ሊያደርግ የማይችላቸው ነገሮች ሄርሜላ አድርጋለች። ግን ያን ነገር አደረገችና እኔ ደግሞ ለሷ የመጣላትን ሰው ወይ ደግሞ በሷ በኩል እሷን ፈልጎ የመጣን ሰው ብሎክ ላደርግ አይደለም፣ ወይ የሆነ ነገር ላደርግ አይደለም። ትላንትና አይታችኋል ብዬ አስባለሁ። አብዛኞቻችሁ ብዙዎቻችሁ እሷ ላይ እየተፈጠረ ያለው ነገር እሷ ላይ እየተደረገ ያለው ነገር ጸጽቷችሁም ወይ ደግሞ አብርሃም እንደዛ ተንበርክኮ ይቅርታ ሲጠይቃት ይሄ ነገር በጣም ያንሳታል፣ መንበርከክ ያንሳታል፣ ከከፈለችው ሳክሪፋይ ያንሳል ከምናምን ስትሉ የነበራችሁ ሰዎች ነበራችሁ። ዛሬ መቼም ለሷ መልካም አስተሳሰብ ለሷ መልካም የሆነ ነገር መልካም ነገር የምታስቡ ሰዎች ብትሆኑ ናችሁ አይደለ እንደዚህ አይነት ነገሮችን የምታወሩት። ስለዚህ እንደዚህ አይነት ነገር ለሷ መልካም ነገር አስባችሁ የምታደርጉ ሰዎች እስከሆናችሁ ድረስ ዛሬ ደግሞ ይመጣላትን ሲሳይ አክሰፕት አድርጋችሁ መክራችሁ ገስጻችሁ ህይወቷን በአዲስ ህይወት በአዲስ ነገር እንደምታስቀጥሏት ተስፋ አደርጋለሁ። እኔ እስከ ዛሬም ብዙ ተናግሬያለሁ። እኔ ወንድሟ ነው በቃ ወንድም ተብሎ አጠገብ ላይ እስካለ ድረስ የእህት መጎዳት የእህት የሆነ ነገር ማድረግ ሰው እኮ የሆነ ከዛም በላይ እስከ መጋደል ይደርሳል አይደል? ለእህቱ የሆነ ሰው ጉዳት ሲያደርስባት ያንን ሰውዬ እስከ ማጥፋት ድረስ የሚደርስ ደረጃ ያደርጋል አይደል ወንድምነት። እሱ ግን የመጣው እሷን ፈልጎ የመጣን ሰው እሷን ፈልጎ የመጣ ባልን እሺ እስከ ማለትና ምንም አይነት ነገር ቢያደርግባት ግዴታ እሱን ማግባት አለባት ብሎ እሱን ቂቤ እስከ መቀባት ድረስ የደረሰ ልጅ ነው። እኔ አልፈርድባትም ሄርሜላን ቢኮዝ ኦፍ ሄርሜላ እያሰበች ያለችው ምንድነው ኦሬዲ የተደራጀ ባልን የማግባት ስሜት ላይ ነበረች። ብዙ ሰው ምንድነው ፍሮም ከስክራች ይጀምራል አይደለም? ባል ከስክራች የባልነት ወጉን ለዛውን ያላየ ሰው ስታገቡ ብዙ ነገራቶችን ከስክራች ነው የምትጀምሩት። የተሟላ ቤት አይኖርም፣ የተሟላ አስተሳሰብ አይኖርም፣ የተሟላ ነገር አይኖርም። ነገራቶች እንዴት እንደሚባሉ አያውቅም። እሷ ግን ኦሬዲ ስትገባበት እዚህ ነገር ላይ ምንን አስባ ነው የገባችው? እንደኔ ሳስበው የተሟላ ነገር ላይ ገብቼ ትዳር የሞቀ ትዳር ላይ የተጋጋለ ትዳር ላይ አፋትቼም ቢሆን ከኔ ጋር የተጋጋለው ነገር ከኔ ጋር ደግሞ ሞቅ ብሎ እንዲቀጥል አደርገዋል የሚል አስተሳሰብ ኖሯት ነው የገባችው። 100% እርግጠኛ መሆንላችሁ ነገር ማለት ነው። እሱም ደግሞ ምንም ነገር ሳያጣ ምንም ነገር ሳይውል ከአያቴ ጋር ውሏል መሰለኝ፣ ከአያቴ ጋር ቆይቷል መሰለኝ። እንደ ማንኛውም አያቶቻችን ጠንክሮ ዋናው ነገር የአብርሃም ጠንክሮ ሴቶችን ማደን ነው። ማደን ዋናው ነገር እሱ ነው። ቁም ነገሩን ብሎ ቆርጦ የተነሳ ሰው ነው አብርሃም ማለት። ቆርጦ የተነሳው ዋናው ነገር እኔ ጠንክሬ ሴቶችን ማደን ነው። አሯሩጬ እነሱን ይዤ ድባቅ መምታት፣ ከዛ ሰባብሮ ቀነጣጥሶ እነሱን ማስቀመጥ፣ እሱን ነው ፍላጎቱ። ያንን ነገር ደግሞ እንዲተገብር ደግሞ ዋነኛ ነገሮችን የሚጫወቱላት ደግሞ ሩታና ሄርሜላ ዋናውን ነገር የሚጫወቱለት። ሲመጣ እሺ ብለው ይቀበሉታል፣ ሲሄድ እየየ ይላሉ። ሲመጣ ብለው ይቀበሉታል፣ ሲሄድ እየየ ይላሉ። ይሄ ደግሞ አንድ ትክክለኛ አስተሳሰብ ወይንስ እኔ ይሄን ነገር ይፈልጉት አይፈልጉት? እኔ በሩታ በኩል ይሄን ነገር አትፈልገውም። እንደዚህ 2 ቤት ውስጥ 3 ቤት ውስጥ ሆኖ መኖርን አትፈልገውም፣ አትሾም፣ አትወድምም እንደዚህ አይነት ነገር። ሄርሜላ ግን አይዶን ነው እኔ እንጃ። ወንድሟም አፕሪሺየት ሲያደርጋት ነው ማቀው። ገብቷቸዋል። እኔ ብዙ ነገሮችን ሲደግፋት ነው ከጎንሽ ነኝ። ምንም ነገር ቢፈጠር ሩታን እንደምንም ብለን አባረን አንቺና ፍቅርን አንድ ላይ እንድትኖሩ እናደርጋለን ብሎ ጠንክሮ እሷን እያጠነከራት ያለው ወንድሟን አይ ቲንክ ሶ። ለማንኛውም ዛሬ እኔ የመጣሁበት ነገር ምንድነው ሄርሜላን የሚያፈቅር የሚወድ ለሷ ብዙ ነገሮችን ሳክፌ ሊከፍል የፈለገ መልካም ቆንጅዬ
ወንድ ቆንጆ ይባላል፣ ሃንድሰም ወንድ ለወንድ ቆንጆዬ ይባላል። ግን እሷ ልክ አሁን አለ አይደለ ደም ግባት ያለው ብለን ብናልፈው በጣም ጸዴ ነው። በጣም ደም ግባት ያለው ደም ግባት ያለው ሰው መጥቶላታል። ሄርሜላን የሚወድ ሄርሜላን የሚያከብር ሄርሜላ ጋር ብዙ ላይፎችን ማስቀጠል የሚፈልግ ልጆችንም ቢሆን ወልዶ ከብዶ አርጅቶ ከሷ ጋር መኖር የሚፈልግ ሰው ስለመጣ ያንን ሰው ከሷ ጋር ገናኝቼ ሄርሜላና እሱ ይጠናኑ ምን የሚያደርጉ ብቻ ግን ህይወታቸው ወደፊት እንዲቀጥል መኖር እንዲችሉ ነገራቶችን እኔ እንደ ክፉ ሰው ሆኜ ነገሮችን ብሎክ ማድረግ ስለማልፈልግ ግን ተነጋግረው መሄድ ያለባቸውን ነገር እንዲሄዱ ላደርግ ነውና ለማንኛውም ልደውልለትና ለሱ ያለውን ነገር በደንብ በድምጹም መስማት ትችላላችሁ። ያለውን ነገርም እንዳለ እንትን ማለት ትችላላችሁ። ልደውልለትና ይሄ ልጅ ማለት ለሄርሜላ ብዙ ሳክሪፋይ መክፈል የሚፈልግ የሚያፈቅራት የሚወዳት አንድ ንጹህ ኢትዮጵያዊ ነው። ንጹህ ልክ እንደ ወተትና እንደ ውሃ ጽድት ስራ ላይ ይሆናል ምናልባት ለዛ ነው ስልክ ያላነሳ። ሄሎ ሰላም ነው? ሰላም ነው አለን እግዚአብሔር ይመስገን። ሁሉ ሰላም ወንድሜ? አለሁ። ለዩዬ እንዴት ነህ? አለን ደህና ነህ? አለሁ። የሚገርም ነገር ዛሬ አንተንም ይዤ ወደ ሚዲያ መምጣት ፈልጌ ነበርና ያንተ ፍቃደኝነት እንትን ስላላለ ፍቃደኛም ስላልሆንክ በዚህ አጋጣሚ አንዳንድ ነገሮችን ልጠይቅህ ነበር የመጣሁትና ማለት ፍቃድ ለምጠይቅህ ጥያቄዎች ያው እህታችን ሄርሜላን ለወደፊት ለባልነት ልንሰጥህም ነው የፍቅር ግንኙነትም እንድትጀምሩ ብዙ ነገራቶችን እንድትጠናኑ ልናደርግህ ነውና ከሄርሜላ ጋር ከዚህ በፊት ግንኙነት ነበራችሁ? አግኝታ ታውቃለህ? ከዚህ በፊት ከሄርሜላ ጋር ግንኙነት ኑሯችሁ ያውቃል? ያው ሄርሜላን ያው ታውቃለህ ከዚህ በፊት ብዙ ነገር እሷ ብዙ አይነት መስዋዕትነት እንደከፈልኩኝ አንተም ታውቃለህና ሄርሜላን በጣም ነው ማፈቅራት፣ በጣም ነው የምወዳት። አሁን ላይ ከሷ ጋር የሆነ ነገሮችን እንድታስተምረኝ ብዙ ነገር ነግሬያለሁ። አሁን እንግዲህ ድጋሚ ለአንተ መናገር ልፋት ነው እና የሚሆነው ያው ብዙ ነገር ነግሬያለሁ ከዚህ በፊት። ብቻ እኔ በጣም ነው የምወዳት። ከሷ ጋር ታገናኘኝ ምናምን እኔ በጣም ደስተኛ ነኝ። በጣም ምን ልበል አላውቅም። በጣም ስለማፈቅራት ለሷ ቃል ነው ማለት ሁሉም እና ያው ታውቃለህ ለሷ ያለኝ ስሜት ለሷ ያለኝ ቦታ ምናምን አውቃለሁ ብዙ ነገሮችን አውቃለሁ። አንተ የምትከፍለውም ሳክሪፋይ ምናምን ከነገርከኝ አንፃር እሷን ለማግኘት የሄድክበትንም ርቀት ያህል ምናምን ነግረኸኛል አውቃለሁ። ግን አሁን ደግሞ ምን አለ መሰለህ እሷ በአይምሮዋ የሆነ ነገር ብላ የፈጠረችው ዲሉዥን አለ አብርሃም ጋር ያላት የፍቅር ግንኙነት እሱ አሁን እየተለማመጣት የሆነ ነገር እያረጋት ያለበት ሁኔታ ስላለ እኔ ለአንተ የምመክርህ ነገር ቢኖር እኔ ከሷ ጋር ለማገናኘት ያው እኔና እሷ ትንሽ ተራርቀናል በአንዳንድ ነገሮች ስናገር ምናምን አይተህ ሊሆን ይችላል። ግን እኔና እሷ አንተና እሷን ለማገናኘት ብዙ ርቀት ልሄድ እንደ ወንድነቴ ላግዝህ እችላለሁ። ግን እኔ ነገ ከነገ ወዲያ ብዬ ከሷ ጋር አገናኛለሁ ብዬ ቃል ምገባልህ ነገር የለም ወንድሜ። እንደምትረዳኝ ተስፋ አደርጋለሁ። እሺ እኔ በጣም ደስ ይለኛል። ምን ታውቃለህ ከሷ ጋር መገናኘት ነው የምፈልገው። ብዙ ህልም አለኝ ከሷ ጋር እና ብቻ ያንን ነገር ካደረክልኝ እኔ ማድረግልህ ነገር አታውቅም። ምን እንደምልህ አላውቅም። ግን በቃ ለአንተ ልቤ ላይ ትልቅ ቦታ ነው የምሰጥህ አንተ ይሄንን ነገር ካደረክልኝና ብቻ ምን ልበል ነገሮችን አስተካክልልኝ። ከዚህ በፊት ነገር ያለው ለሷ ያለው ቦታ ለሷ ያለው ፍቅር ይሄ አብርሃም የሚባለው ነገር ይያየው ነው። ብዙ ቪዲዮ አያለሁኝ። ያው አንተም አንዳንድ ነገሮች ሼር እያደረክልኝ ነበር ቪዲዮዎች ምናምንና ብዙ ነገሮችን አያለሁ። ግን ያው የአብርሃም የሚባለው ምንም ሊፈታት አልቻለም እና በምን አይነት መንገድ የሱንም ከህይወቷ ማስወጣት እንደምችል ግራ ገብቶኛል። ምክንያቱም እንደናንተ ጠለቅ ብዬ ወደ ህይወቷ ገብቼ አላውቅም፣ ወይም ደግሞ ወደ አብርሃምንም ጠለቅ ብዬ አላውቀውም እና
እንዴት እንደማደርግ ራስ ነገባኝ ነው። እና አብርሃምንም በሆነ መንገድ ብቻ አድርጋችሁ ከህይወቷ ብታስወጡትና እኔ ምንም አይነት መስዋዕትነት ለመክፈል ዝግጁ ነኝ አሁን ላይ መስዋዕትና ብቻ ነገሮችን ጀምሩ እየተረዳኛለሁ ብዬ አስባለሁ። እሺ ወንድሜ፣ እሺ በቃ ያለውን ነገር ደግሞ ሞር ተገናኝተን ደግሞ እናወራበታለን። ያለውን ነገር በደንብ አግዛለሁ። አመሰግናለሁ። እንደዋወላለን። እሺ ደውሉ። እሺ እንደዋወላለን። እና ቤተሰቦች ያው እንዳያችሁት እንደሰማችሁት ነው ምን ያህል አይነት ሲቹዌሽን ውስጥ እንዳለ ምናምን ታውቃላችሁ ብዬ አስባለሁ። ምን አይነት እንትን ውስጥ እንደገባው ራሱ ግራ ነው የገባኝና ለማንኛውም ግን እሱን አግኝቼ ያለውን ነገር ለማውራት ለማውራት የሆነ በቃ ኮንታክት አድርጌው ብቻ ስሜቱን ለመረዳት ሞክራለሁ። ቤተሰቦቼ ነገም ከነገ ወዲያ የምነግራችሁ ነገር ለሄርሜላ ይገባታል። በጣም አሁን የመጣው ልጅ ልክ እንደ ይሆናል አይደለ የሆነ መልአክ የተላከላት የሆነ ነገር ተልኮላት ነው። ፈጣሪ ልኮላት ነው። እስከዛሬ የተሰቃየችበት ለለፋችበት ነገር ፈጣሪ ላከላት ነውና ከዚህ በላይ ይገባታል። የለፋች የጣረች የጋረች ህይወቷን አውሮፓ ምን ብዙ ነገር የለፋች ልጅ ናትና ከዚህ በላይ ይገባታል። ግን ወንድሟን ደግሞ ብሎክ እንዳያደርጋት ይሄ ነገር ስጋቴ ነው። ለማንኛውም ያለውን ነገር ከሱ ጋርም ሆኜ ለማውራት እሞክራለሁኝ። ያለው ነገር ዲቴል እንደዚህ ብሎ የሚነግረኝም ከሆነ ኢትስ ኦኬ ያለው ነገር በደንብ እንሰማለን ብዬ አስባለሁ። ቤተሰቦቼ ለዛሬ ያለው ይሄን ይመስል ነበር። ከሱ ጋር ተገናኝተን ደግሞ የምናወራው ነገር ካለ እናወራለን።